ምን አጨቃጨቀኝ? እንደውም ፈታሻለሁ። እንኳን ደስ ያለሽ። አስሮሽ ነበር እንዴ? ታለቅሳለች እንዴ? ስታስራ ነው ደስ የሚላት። አንተ ቆይ ምን ቤት ነህ? እኔ እኮ እዚህ ቤት ነኝ አስተናጋጅ። አትዚህ ጋር አትቆም። ምን አይነት ትሁት ሰው ነህ አንተ? አትቆም። ያው ቁጭ አልኩላችሁ። ያሟል ልጅ አተ አመሰግናለሁ። እኔ ሳልጮ ቀድሞ ሆዱ አጮልኝ። አንቺ ሰው ፊት ከምታዋርጂ በመሰጥሽ አስቤዛ አትገዢም ነበር? ለምን በሁሉ ማርኬት እዚህ ሆነሽ የፈለግሽውን አገዢው? ሁሉ ማርኬት አፕሊኬሽን ላይ አስቤዛ ብቻ ነው ያለው። ብረቱን አንሳል። ወይኔ ያው እያነሳሁት ነው እንዴ? ብረቱን ያልኩህ እኮ አንተን አላስገባውህም። አረ ሞትኩኝ። ምን ያስቸኩላል? እያነሳሁልህ አይደል እንዴ? ሳልክለት ሞት ይዙ እዛ ጋር በደቂት የታል? እሺ አጀዩ እንዴ ሚስቴ። አሃ ባንተ ቤት የሌላ ሴት መቀመጫ ልታይ? ያ ያላልኩም። አሁን ብሬ እኔ እናንተ ቤት እናወራለን። እሺ ካልከኝ ማን በልጅነት አግባለ? እስቲ ልቀቀኝ። እኔ ለራሴ ሴት ማተራምሶ እንዳጥቻለሁ። አረ ታየኝ ብታዩ 5 ዓመት ሙሉ ሴት አይቶ አያውቅም። ወይኔ አስተዋውቀኝ በእናትህ። አረ ካልናቱ በስተቀር ሴት አይፈልግም። ማን አባቱ ስለሆነ እኔን አይቶማ አያልፍም። ያው እንደውም ያው አይሰማሽም። ዶማ ጅል አቦት ባስ የሚቆምበት የት ጋር ነው? ባስ እኮ አይቆምበትም። ቬሮ ካልሆነ እኮ ባስ እኮ አይቆምበትም። ኧረ በስመ አብ። እኔ ያልኩህ እኮ ባስ ስቴሽኑን ነው። ድንጋይ ስልኬ ልትበላው ነው? እኔ እናቴ ትሙት ልበላው አልነበረም ልሸጠው ነበር እኮ። ነይ አንቺ በይ። እኔ አልመታውም። መክሰስ ነው የምፈልገው። ገና 3 ሰዓት አይደል እንዴ? በቁርስ ሰዓት መክሰስ ምን ይሰራልሻል? ስልኬ አንድ ነገር ቢሆን ኖሮ በዚህ ቦርሳ ከፍለ ነበር። ከእጅሽ መንትፊ ከቦርሳሽ አውጥተሽ ልከፊኝ። ኧረ አንቺ መልካም ሰው ነሽ። ኬን ያመጡት? ከአራዶቹ መንደር ከኮዬ ነው የመጣው።